የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ። የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ። ምንም የምትሸማቀቀው ነገር የለማ። ውስጥ ምንም ነገር የለም። ያስለቀስከው ሰው የለም። የሚያገላምጥ ደሞ መጣ የሌባ አትባልም። አንተ ጥረነዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው። እዛ ስትሄድ እዚህ ጋር ዳቦ ቤት ስትከፍት እምቢ ሲልህ፣ ስጋ ቤት ስታደርገው እምቢ ሲልህ፣ ኪዮስክ ስታደርገው እንዴት ያምራል! ይሄ ህይወት ማለት እኮ ይሄ ነው። ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል። ይረጋጋል። ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነ ጥረት ያደርጋል። በቃ ለሰዎች ይጨነቃል። ድርቅናም የለውም። ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል። በኖርነው ቁጥር የተለያየ ሐጃዎች ይመጣሉ። በእነዛ ሐጃዎች ዱዓ ይፈልጋል። ያለ ዱዓ የሚፈታ ነገር የለም። ዱዓውን አላህ ሙስተጃብ ያደርግለታል። የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብሎ መሄድ ያለባቸው እነዚህ ሰዎች ናቸው። አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ ቤት ሲገባ እግሩን እጠቢው። አንቺ ነሽ ትልቅ ባል ያለሽ። ከዚህ የበለጠም ዱንያ ላይ ትልቅ ሰው የለም። ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሐላሉን እየከሰበ ቤተሰቦችን የሚመራ ወንድሜ፣ አንተ ትልቅ ሰው ነህ። ትንሽ ሆንክ እንዳይመስልህ። ተሯሯጥ፣ አብሽር፣ ቀና ብለህ ትሄዳለህ። ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ፣ ሐላል ታወርሳቸዋለህ። አባትህ እኮ ታጋይ ነበር ትባላለህ። ሐላልን ለመፈለግ አባትህ እንዴት ታጋይ ነበር ትባላለህ። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝም በል የህዝብ ገንዘብ በልቶ አባትህ ትባላለህ። እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ። አባትን አላቆምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ። አባትህም ከአላህ ጋር ተጋጭቶ ነው ሄደው በሚያሳዝነው መልኩ አባትህም የሰው ሐቅ ይዘው ነው ደም ሄደ። ስለዚህ ታግለን የምንኖር ሰዎች፣ እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው፣ ቀልብህ ኑር ነው፣ ሁሌ ደስተኛ ነህ። ያለበትን ጸጋ እንዳትረሳ። ያንተ ቤት ወጥ ነው የሚጣፍጠው፣ ያንተ ቤት ምግብ ነው የሚጣፍጠው። እኔ ግራ ገባኝ፣ እንደው አልብቃቃለኝ እኮ እንደው ያው አንዳንዱ ሲጠየቅ እንዴት ነው የምንኖረው? እኔ እንዴት እንደምኖር ማላውቀው። አንዳንዱ በአስማት ነው ይላል፣ አንዳንዱ በረህመቱ ነው ይላል፣ አንዳንዱ ደግሞ እኔ አላውቀውም ወላሂ ይላል። በቃ ደሞዙ 14000 ብር ነው፣ የቤት ኪራይ 20 ሺህ ብር ነው የሚከፍለው። እንዴት ነው የኖረው ታዲያ? በረህመቱ ነው የኖረው። ብዙ አይነት ኑሮ ያለ ወላሂ አንተ ትልቅ ሰው ነህ። ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ፣ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። የጓደኛሽን ባሏ የገዛላት መኪና እንዳታይ፣ እሱና አላህ ነው የሚያውቁት። ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል። የሐላል አብሽር ባለቤቴ በይው። የዱንያን ረሃብ እንችለዋለን፣ የአኺራን እሳት ግን አንችለውም በይው። አብሽሪው። ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን። አብሽር ባለቤቴ በይው። የዚህ አይነት ባል አላህ ሰጦሽ ነው ደግሞ። አረ ምን ቺስታ ነው የምትለው? ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው። ባሪያ የሚያደርግሽ ባል ነው እንደምታረጊው። ይሄ እኮ ትልቅ ባልሽ ነው። ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በይው። ባንቺ አብሽር፣ በቤቱ ሰኪና፣ በቤቱ ፍቅር
አላህ የሚገርም ያላሰብነው ነገር ይመጣል። ደግሞ ይመጣል። ለምንድነው የማይመጣው? ዱንያ ትመጣለች እኮ ግን ሰብር ያስፈልጋል። ሐላል ላይ ያለን ወንድሞች ቀናበል ቀናበይ ቤትሽ በሐላል የተሞላ እህቴ ቀናበይ። ተዳሪሽ ያማረው ያንቺ ነው። ልጆችሽ ቀና ብለው ነው የሚያድጉት። ይሄንን ነው በጣም ማሰብ ያለብን። ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ 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 ብቻ ስለሆነ ሐምና ገም ጧትና ማታ ጭንቀታችን ይሄ ስለሆነ ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚህች ዓላማ አልተፈጠርንም። አንድ ሰው በምድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆነ አይባልም። ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይጣርም። አንድ ሰው ተሳካለት ያለው አላህ ነግሮናል። ፈመን ዙህዚያ አኒ ናሪ ወኡድኺለ አልጀነ ፈቀድ ፋዝ። ከእሳት አላህ የጠበቀው ሰው ጀነትን አላህ የወፈቀው ሰው ስኬታማ ማለት እሱ ሰው ነው አለ አላህ። ስኬታማ የሚባለው ይሄ ሰው ነው አለ እንጂ ዱንያ ትልቅ ስለያዘ ተሳካለት አይልም። ሐላል ከስብ ላይ ያላችሁ ወንድሞቼ በርቱ። አላህ ሱብሓነሁ ወተዓላ ባላሰባችሁት መልኩ በረካውን አላህ ያወርድባችሁ። ትልቁ ነገር በረካ ነው። አላህ በረካውን ያወርድባችሁ። ጥረታችሁን ቀጥሉ፣ የቻላችሁትን ቀጥሉ። አላህ ያለው ጊዜ ይሳካል። ካልተሳካም ለዛኛው አገር አስቀምጦልህ ነው። ውስጥ ሳያዝን ቤትን እየጠበክ የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ። ሐላል ከስብ ላይ ማናችንም መጠንቀቅ አለብን። በደሞዝም እንኑር በየትኛውም እንኑር ስራዬ ነው ከተባለ ያንን ስራ ጠብቀ የመስራት ግዴታ ይኖርብሃል። ከዚህ ውጪ ደግሞ ስራ ላይ ደግሞ መጠንቀቅ ያለብን ኢስላም አንድ ሰው ስታሰሩ ላቡ ሳይደርቅ ስጡት ነው የሚባለው። አንዳንዱ የቀን ሰራተኛ የሚያሰቃያል 250 ብር ለመክፈል 300 ብር ለመክፈል ሲሰባሰብበት 10 ሺህ ይመጣበታል። ሞባይል ያጠፋል። በቀን ሰራተኛ ሰኞ ሽሮ እየበላ ማክሰኞ ሽሮ እየበላ ሮብ ሽሮ እየበላ ያለ እንደውም ምሳውን አንተ ጋብዘው ነበር እኮ ይሄን ገንዘብ መስጠት ያለብህ። ላቡ ሳይደርቅ መስጠት ሲገባው በሞባይል ደግሞ የሚያሰቃያል ስልክ ባለማንሳት። ማንኛውም ሰራተኛ ሹክረን ተብሎ ቢቻል ቶሎ እንደጨረሰ ቶሎ መክፈል ያስፈልጋል። ይሄ ነው ከኛ የሚጠበቀው። አንዳንዱ ስለ ስራ ስታነሳበት ባከኒ ስራ ብዙ እንዳልሰራ ያደረገኝ እንደው ሲር ተደርጎብኛል ይላል። ማን ያረገብህ? ማን አይቶ ነው አንተ ሲር የሚያረግብህ? ገና የ10 ሺህ ብር ሱቅ ከፍትና ምን ነው ሲባል ባክ እንደው ሲር ተደርጎብኝ ነው እኮ ሱቅ የከፈትኩት ይላል። ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? የሆኑ ቤቶች ሲገባ ደግሞ በሚያሳዝን መልኩ ቁርአን ሲቀራባት ሲር እንደተሰራበት ተናገር ይባላል። ቁርአን ሲቀራ የተናገረው ሁሉ እውነት ነው እንዴ? ቁርአን ሲቀራ ጂኒ የተናገረው ሁሉ እውነት ነው የሚል አለ እንዴ? የለም እኮ። አሲሕሩል ሐቅ ሲር ሐቅ ነው አለ ነብዩ አለይሂ ሰላቱ ወሰለም እንዲሁ ነው ያሉት። ሲር ሐቅ ነው ብለውናል። ግን ቤተሰብ ከቤተሰብ ወንድም ከእህት ከወንድሟ ባል ከሚስቱ ሚስት ከባል ሄደን ስናስቀራበት ባለቤትሽ ሲር ተደርጎበታል። በማን? በአማቾቹ በሚስቱ በባል ተብሎ ይነገራል። ማን ይሄን ሐቅ ብሎ ይነገራል? ሳሂሮች ምን ጊዜም አንድ የሆነች እውነት ከያዙ 99 ውሸት እንደሚዋሹ ነብዩ ነግረውናል አለይሂ ሰላቱ ወሰለም። ባልሽን የሰራብሽ ሚስት ናት የሰራበት ሲባል ምንም የማታውቅና ምንም የማያውቅ ሰው ይሄን ሞራል ለማምጣት ምን ያህል ይቸገራል? ቤተ ዘመድ ሁሉ ይበተናል። በቃ በምንስ ሞራል ነው አንድ ሚስት ባሏ ላይ የምታሰራው? እንደው አንድ ባል እንዴት አድርጎ ነው ሚስቱ ላይ የሚያሰራው? ምክንያቱም ሲህር የሚባለው ነገር እኮ ከባድ ነው። ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ እጅተኒቡ ሰብዐል ሙቢቃት አው ሙህሊካት ብለዋል እኮ 7 አጥፊ የሆኑ ወንጀሎችን ተጠንቀቁ ብለዋል። አሽርክ ወሲር
ወቀትሉ ነፍሱ ለቲ ሐረመ አላሁ ኢላ ቢልሐቅ ወአክሉ ሪባ ወአክሉ ማል የቲም ወተወሊ የውመ ዛሕፍ ብለው ተናግረዋል። በአላህ ላይ ማጋራት፣ ሲህር፣ ወለድ መብላት፣ የየቲሞችን ገንዘብ መንካት፣ በጦርነት መሸሽ ብለው ሰባቱንም ነግረውናል። ሁለተኛ ደረጃ ራሱ ያስቀመጡት ሲህር ነው። አሰራብኝ አሰራችብኝ መረጃ ከየት ነው? ወንድምህን እኮ ይሰብረዋል። ምንም ያላደረገ ወንድም አደረገ ሲባል ይሰብረዋል እኮ። ምንም ያላደረገች እህት ቢነገራት ይሰብራታል። አንድ ጠንቋይ፣ የመንደር ጠንቋይ አጭበርባሪ ሄዶ ስለተጠየቀ የሰራባት ይሄ ነው ባለቤቷ ነው ሚስቱ ናት ብሎ ስለተናገረ በፍጹም ሐቅ ሊሆን አይችልም። በፍጹም ይሄ ማህበረሰባችን ላይ የገባ በሽታ ነው። ቤተሰቦቻችንን በጣም የሚረብሽ ዜና ነው።